እያረኩኝ ነበር ላለመፍራት ትሪኮች ምናምን ማለት ነው። እና ኦዲየንስን እርቃናቸውን አስባቸው ይላል። ስለዚህ ዝም ብለህ ላይፍን ቀጥል ለኔ ማለት ነው። እና የሁሉ ሴት እንደሚኖር ጉግል አልነገረኝ። ረላሽ አንድ ነገር እንትን ልበላችሁ ሁሌም እንትን የሚለኝ አማርኛ በጣም መጥፎ ቋንቋ ነው። አሁን ለምሳሌ የረጅም ተቃራኒ ምንድነው? የቅርብ ተቃራኒ ምንድነው? የቆንጆ ተቃራኒ ምንድነው? መቀየሙን አመጣው። የሆነ ሰው መልኩ ደስ ስላላለ ለምን እንቀየመዋለን? ምን ብለን ነው እንትን የምንለው? ለምን ተቀየማችሁ እንግል ምን? አይ ምንም እኮ አላረከኝም፣ ግን ከአይን እስከ አፍንጫ ያለው ርቀት ይቅር ልለው አልችልም። እንዴት ነው? አንዳንድ ቃሎች ደግሞ አብረው ስሰማቸው ሴንስ ማይሰጡኝ። ለምሳሌ የጾም ማኪያቶ ምንም ለኔ ትርጉም የለው። ደረቅ ወደብ፣ የከተማ ግብርና፣ ሳምሶን ታደሰ ቤቢ። ደራሲዎች በጣም ነው የሚያስጠሉኝ። ማለት የሆነ ራሳቸውን ቢያዩበት መንገድ የሆነ ሚስጥር የገባቸው ምናምን ለምን በቀላሉ አይነግሩንም? መሆን አለመሆን መሆን ምናምን። በተለይ ደግሞ ቲቪ ላይ ሲቀርቡ ማለት ነው። ቲቪ ላይ መጡና ድርሰት ላንተ ምንድነው ሲባሉ ለኔ ድርሰት ልጅ እንደመውለድ ነው። መውለድ እኮ በጣም ከባድ ነገር ነው። የሆነች ሴት እግሯን ከፍታ ጉሮሮዋ እስኪሰነጠቅ እየጮች ከውስጧ ሌላ ጉሮሮ እስኪሰነጠቅ የሚጮህ ነገር ይወጣል። በህይወቴ አንድም ቀን አንድም ደራሲ በድርሰት ምክንያት ህይወቱ አለፈ ሲባል ሰምቼ አላውቅም። አንዳንዴ ማለት ነው ቤት ውስጥ ዝም ብዬ ብቸኝነት ሲሰማኝ ለምን አዲስ ሰው አልተዋወቅም እልና ፈረስ እደውላለሁ። ከዛ ሄሎ ሄለን ነኝ፣ ሰላም ጤና ይስጥልኝ ደንበኛችሁ ምናምን ትለኛለች። አይ ሄሉ እንዴት ነሽ? እንደ ሪሌሽንሺፕ ነው የምቆጥረው ማለት ነው። እኔ ፍራውል ነኝ። መነሻ የት ነው? መነሻ የብቸኝነት ነው። መድረሻችን ግን አብረን ለምን አንወስንም ብላታል። ከዚህ ሲረስቶ እባክዎ ደንበኛችን መነሻውን ይንገሩኝ። ተረጋጊ ሄሉ ሆነሽ ነውና ለ10 ሰከንድ ሳቅሽ እንደዚህ አይነት ጸባይ ሳይተሽ ጋጣቂ። ከዛ ብሬክ አፕ እናደርጋለን። ያው ትዘጋብኛለች እንደተለመደው። ከዛ ድጋሚ ስደውል በጋሻው ነኝ። አንድ ቀን የሆነ ላዳ የምሬ ነው የምላችሁ ሹፌር ወደዚህ ሲያዞር የፊት ጎማ ወደዚህ ራሱን ችሎ ሄደ። ራሱን ችሎ የራሱ እንትን ያለው እና ላዳዎች ለኔ ማለት ላዳ አሮጊት ሴተኛ አዳሪ እንደማለት ነው። የመጨረሻ አማራጭ ከሌለ እነሱ ጋር ለምን ትሄዳለህ? ሲቀጥል ውስጣቸው ስገባ ምንም ምቾት አይሰማም። ስለ ላዳ ነው። ተረጋጉ። ሲሰልስ ደግሞ እየተጠቀምካቸው ልቅልቃቸው ሊወጣ ይችላል። እና አመሰግናለሁ።